ሰላም ቤተሰቦቻችን፣ በዛሬው ፊልም ዳሰሳችን በ2017 የወጣውን ኮልድ ስኪን የተሰኘውን ምርጥ ፊልም እንመለከታለን። ፊልሙን ከመጀመራችን በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ፊልሙን ላይክ በማድረግ አበረታቱን እያልን ወደ ፊልማችን እናልፋለን። ታሪኩ የሚጀምረው በደቡብ አትላንቲክ ውቅያኖስ ውስጥ ባሉ ጥቂት አሳሾችን በማሳየት ነው። በመርከባቸውም ላይ ዴቪድ የተባለ የአየር ንብረት መኮንን ነበር። የሱ ስራ ስለ አየር ሁኔታ መንገር ነው። እነሱ በውቅያኖስ መካከል ወደምትገኝ አንዲት ደሴት እየተጓዙ ነበር። መንግስት ዴቪድን በዚያች ደሴት ላይ ያለውን የአየር ንብረት ለውጥ እንዲያጠና ወደዚያ ልኮት ነበር። እዚያ ለአንድ ዓመት መቆየትና ሁሉንም መረጃዎች ከሰበሰበ በኋላ መመለስ ነበረበት። ዴቪድ ለሙሉ ዓመት የሚበቃ ምግብና ቁሳቁስም ተሰጥቶታል። ከብዙ ቀናት ጉዞም በኋላ በመጨረሻ ደሴቷ ላይ ደረሱ። ደሴቷ ባዶ ነበረች። ሰዎች የሉም፣ እንስሳትም የሉም፣ ወፎች እንኳን የሉም። በደሴቷ ላይ የመብራት ቤት ላይት ሃውስ እና አንድ ትንሽ ቤት ብቻ ነበር። ዴቪድም እዚያ መኖር ነበረበት። ከሱም በፊት ሮበርት የተባለ ሌላ የአየር ንብረት መኮንን በደሴቷ ላይ ኖሯል። አሁን ግን ግዴታው አልቋል። ለአንድ ዓመት ያህል በዚህ ደሴት ላይ ብቻውን እየኖረ የአየር ንብረት መረጃዎችን ሲሰበስብ ቆይቷል። አሁን ዴቪድ ለአንድ ሙሉ ዓመት በደሴቷ ላይ የመቆየት ተራው ሲሆን፣ ሮበርት ደግሞ በመርከቡ መመለስ ነበረበት። ነገር ግን ቡድኑ ወደ ቤቱ ውስጥ ሲገቡ ደነገጡ። የሮበርት ምንም አይነት ምልክት አልነበረም። ዕቃዎቹም በየክፍሉ ውስጥ ተበታትነው ነበር። ካፒቴኑና ዴቪድ ምናልባት በላይት ሃውስ ውስጥ ሊሆን እንደሚችል አሰቡ። ስለዚህ ጊዜ ሳያጠፉ ወደዚያ ሄዱ። ነገር ግን ያዩት ነገር እንግዳ ነበር። የላይት ሃውሱንም ማንም እንዳይገባበት ሆን ተብሎ በሾሉ የእንጨት ጦሮች ታጥሮ ነበር። የላይት ሃውሱንም በር ብዙ ጊዜ ቢያንኳኩም ማንም አልመለሰም። በመጨረሻም በሩን ገፍተው ከፈቱና ወደ ውስጥ ገቡ። እዚያም ግሩነር የተባለ አንድ ሰው አገኙ። ስለ ቀድሞ የአየር ንብረት መኮንን ሮበርትም ሲጠይቁት ግሩነር ሮበርት እንደሞተ ነገራቸው። አንድ ቀንም ወደ ባህር ገብቶ እንዳልተመለሰ ነገራቸው። ይህንንም ሲሰሙ ዴቪድም ካፒቴኑም ደነገጡ። ካፒቴኑም ዴቪድን ከፈለገ አሁንም ከነሱ ጋር መመለስ እንደሚችል ነገረው። ዴቪድ ግን እምቢ አለ። ስለዚህ ደሴት ትክክለኛ የአየር ንብረት ሪፖርትም ለመንግስት ካቀረበ ብዙ ገንዘብ እንደሚያገኝ ያስባል። ከመሄዱም በፊት ካፒቴኑ ለዴቪድ ለመከላከያ የሚሆን ሽጉጥ ሰጥቶት ይህ ቦታ አስተማማኝ አይመስልም፣ ራስን ጠብቅ ሲል አስጠነቀቀ። ከዚያም ካፒቴኑና ቡድኑ ከአንድ ዓመት በኋላ እንደሚመለሱ ተናግረው ሄዱ። እነሱም ከሄዱ በኋላ ዴቪድ ቤቱን አጸዳድቶ ለመኖሪያነት አዘጋጀው። ምሽትም ላይ በአንድ መሳቢያ ውስጥ ማስታወሻ ደብተር አገኘ። ማስታወሻውም የቀድሞ የአየር ንብረት መኮንን የሮበርት ነበር። በማስታወሻ ደብተሩ ውስጥም ሮበርት ስለ ደሴቷ ብዙ ነገሮችን ጽፏል። አንዳንድ የማስታወሻ ደብተሩ ክፍሎች ስለ አንድ እንግዳ ፍጡር ይናገሩ ነበር። ነገር ግን ጽሑፉ የተሟላና ግልጽ አልነበረም። የእንግዳ እንስሳት ስዕሎችም ነበሩ። ዴቪድ ግን ሮበርት ለምን እንደዚህ አይነት ስዕሎችን እንደሳለ አልገባውም። ምናልባት ብቸኝነት ስለተሰማው ጊዜ ለማሳለፍ ያደረገው ሊሆን ይችላል በማለት አሰበ። በአንዱ ገጽም ላይ የሮበርት ሚስት ፎቶም ነበር። ለረጅም ጊዜ ካነበበ በኋላ ዴቪድ ድካም ተሰምቶት ቀስ በቀስ እንቅልፍ ወሰደው። በማግስቱም ጠዋት የአየር ንብረት መረጃ መሰብሰብ ጀመረ። ነገር ግን ባህር ዳርቻው ላይ ሲደርስ ቆመ። አንዳንድ ድንጋዮች እንግዳ በሆነ መንገድ ተደርድረው በመካከላቸው የባህር ዛጎሎች ተቀምጠው አየ። ይህንን ቅርጽ ሲመለከት ዴቪድ ምናልባት ግሩነር የሰራው ሊሆን እንደሚችል አሰበ። ከዚያም ወደ ስራው ተመለሰ። በኋላም ስራ ላይ እያለ ዴቪድ በመነጽሩ ወደ ላይት ሃውሱ ተመለከተ። በሚያስገርም ሁኔታ ከግሩነር ጋር የቆመ ሌላ ሰው አየ። ነገር ግን በቅጽበት ያ ሰው ጠፋ። ዴቪድም እንደገና ለማየት ሞከረ። ነገር ግን ሰውየው አልነበረም። ዴቪድም የሐሳብ ምናብ እንደሆነ አሰበ። ምሽትም ላይ ዴቪድ በስራ ተጠምዶ ሳለ በድንገት በሩ ሲንኳኳ ሰማ። እሱም ግሩነር መሆን አለበት ብሎ አሰበ። ከዛም ስሙን ጠራው። ነገር ግን ማንም አልመለሰም። በእጁ ፋኖስ ይዞ ወደ በሩ ሲጠጋ እንግዳ የሆነ ድምጽ ሰማ። በፍጹም የሰው ድምጽ አይመስልም ነበር። ከዚያም ከበሩ ስር የአንድ እንግዳ ፍጡር እጅ ወደ ውስጥ ለመግባት ሲሞክር አየ። ዴቪድ ደነገጠ። በፍጥነትም ወደ ምድር ቤቱ ሮጦ ተደበቀ። ከዛም ብዙም ሳይቆይ እንግዳው ፍጡር ወደ ቤቱ ገባ። በጸጥታ እሱን እየፈለገ ነበር። ዴቪድ ከምድር ቤቱ ትንሽ ቀዳዳ ተጠቅሞ ተመለከተው። ነገር ግን ዴቪድ ትንሽ ሲንቀሳቀስ ፍጡሩ አየው። ወደሱ እየተጣደፈ በቀዳዳው በኩል ሊይዘው ሞከረ። ዴቪድም ራሱን ለማዳን ቢላዋ አንስቶ ፍጡሩን አይኑ ላይ ወጋው። ፍጡሩም በከፍተኛ ድምጽ ጮሆ ሸሸ። ነገር ግን ዴቪድ በማንኛውም ጊዜ ሊመለስ እንደሚችል አሰበ። ከዛም ሮበርት በማስታወሻ ደብተሩ ስለ ፍጡሩ የጻፈው ነገር ሁሉ እውነት መሆኑን አረጋገጠ። በፍርሃትም ምክንያት ሌሊቱን ሙሉ መተኛት አልቻለም። በማግስቱ ጠዋት ከቤቱ ሲወጣ በአሸዋው ላይ እንግዳ የሆኑ የእግር አሻራዎችን አየ። በፍጹም የሰው አይመስሉም ነበር። የእግር አሻራዎቹ በቀጥታ ወደ ባህሩ ይመሩ ነበር።
በዚያች ቅጽበት ዴቪድ ግሩነር ለምን በላይትሃውሱ ዙሪያ ሹል የእንጨት ጦሮችን እንዳስቀመጠ ገባው። በቤቱም ከቆየ ፍጡሩ በማንኛውም ጊዜ ሊገድለው እንደሚችል ተረዳ። በፍርሃትም ዴቪድ ወደ ላይትሃውሱ ሮጠ። ከዛም ግሩነር ወደ ውስጥ መግባት እንዲችል በሩን እንዲከፍትለት ጮኸ። ግሩነር ግን እምቢ አለ። ለዴቪድም ከመርከቡ ጋር መመለስ ነበረብህ አለው። ከዚያም ግሩነር ከላይ ውሃ በመድፋት እንዲሄድ ነገረው። ዴቪድ ከላይትሃውሱ አጠገብ እንዲቆይ አልፈለገም ነበር። ዴቪድም አዝኖና ተስፋ ቆርጦ ተመለሰ። ከዛም ከአውሬዎቹ አሁን ራሱን መጠበቅ ስለነበረበት የቤቱን መስኮቶች በሙሉ በእንጨት ጣውላ ሸፈነ። በቤቱ ዙሪያ በሾሉ እንጨቶች አጥር ሰራ። በሩ አጠገብም ላይ አሮጌ ወረቀቶችንና መጽሐፎችን አስቀምጦ ፍጡሩ እንደገና ከመጣ ለማስፈራራት እሳት ማቀጣጠል እንዲችል ዘይት አፈሰሰባቸው። ነገር ግን ዴቪድ አሁንም የማያውቀው አንድ ነገር ነበር። እናም እሱን ዛሬ ማታ ሊያውቅ ነው። ቤቱንም ሲፈትሽ አንድ አሮጌ ሳጥን ያገኛል። በውስጡም ሽጉጥና ብዙ ጥይቶች ነበሩት። ይህም ለዴቪድ ትንሽ የመትረፍ ተስፋ ሰጠው። ፀሐይም መጥለቅ ስትጀምር የዴቪድ ፍርሃት እየጨመረ ሄደ። ብዙም ሳይቆይ ሌሊቱ መጣና በሁሉም ቦታ ጨለመ ሆነ። ዴቪድ ሽጉጡን በእጁ አጥብቆ እንደያዘ በቤቱ አንድ ጥግ ላይ በጸጥታ ተቀመጠ። ልቡ በጣም በፍጥነት ይመታ ነበር። ከዚያም በድንገት አንድ እንግዳ ድምጽ ሰማ። ከመስኮቱም ወደ ባህሩ ሲመለከት በጣም ደነገጠ። እናም ፍጡሩ እንዳሰበው አንድ ብቻ ሳይሆን ብዙ እንግዳ ፍጥረታት ከውሃው ወጥተው ወደሱ እየመጡ ተመለከተ። ብዙም ሳይቆይ ሁሉም በቤቱ ዙሪያ ተሰብስበው በሩን ለመስበር መሞከር ጀመሩ። ዴቪድም በፍጥነት በመሳሪያው መተኮስ ጀመረ። አንዳንድ ጥይቶችም ፍጥረታቱን መተው የተወሰኑት ወድቀው ሞቱ። ዴቪድ የተኩስ ድምጽ እንደሚያስፈራቸው አስቦ ነበር። ነገር ግን በምትኩ ሌሎች ጓደኞቻቸው ሲሞቱ አይተው ይበልጥ ተናደዱ። እናም ዴቪድ የመጠባበቂያ ዕቅዱን ተጠቀመ። ከበሩ ውጭ ያስቀመጣቸውን ወረቀቶችንና አሮጌ መጽሐፍቶችን አቃጠላቸው። የእሳቱ ነበልባልም ፍጥረታቱን አስፈራቸውና ወደ ባህሩ ተመልሰው ሸሹ። ነገር ግን እሳቱ ወደ ዴቪድ ቤት ተዛመተ። ቤቱም ከእንጨት የተሰራ ስለነበረ በሩ በእሳት ተያያዘና ነበልባሉ በፍጥነት መስፋፋት ጀመረ። ዴቪድም ሰውነቱን ለመጠበቅ በጨርቅ ተጠቅልሎ ወደ ውጪ ወጣ። ከላይትሃውሱ አጠገብ ካለ አንድ ትልቅ ድንጋይ ጀርባ ተደበቀ። ቀደም ብሎም ሲተኩስ ዴቪድ እጁ ላይ ጥልቅ ቁስል ደርሶበት ነበር። ከዛም በድንገት ከባድ ዝናብ መዝነብ ጀመረ። እናም ቀስ በቀስ እሳቱ መጥፋት ጀመረ። ጠዋትም ሲሆን ሌሊቱን ሙሉ ዘንቦ እንኳን የዴቪድ ቤት መትረፍ አልቻለም። ከሞላ ጎደል ሙሉ በሙሉ ተቃጥሎ አመድ ሆኖ ነበር። እናም አሁን ዴቪድ በህይወት መቆየት ከፈለገ አንድ አማራጭ ብቻ ነበረው። እሱም በላይትሃውስ ውስጥ መጠለል ነበር። ከዛም ጠመንጃውን አንስቶ ግሩነር ውሃ ለመቅዳት እስኪወጣ ድረስ በአቅራቢያው ባሉ አለቶች መካከል ተደበቀ። ግሩነር በመጨረሻም ሲወጣ ዴቪድ ተከተለው። ነገር ግን በድንገት ከግሩነር አጠገብ የነበረ አንድ እንግዳ ፍጡር ዴቪድን አጠቃው። ዴቪድም ፍጥረቱን ማሸነፍ ቻለ። ፍጡሩንም ሊተኩስበት ሲል ግሩነር በፍጥነት አስቁሞ አታድርገው፣ የኔ ቤት እንስሳ ነው ሲል ጮኸ። ዴቪድም ሽጉጡን ዝቅ አደረገ። ነገር ግን ለግሩነር አንድ ቅድመ ሁኔታ ሰጠው። ፍጡሩ በህይወት እንዲቆይ ከፈለገ ዴቪድ በላይትሃውሱ ውስጥ እንዲቆይ መፍቀድ ነበረበት። ካልሆነ ዴቪድ ይገድለዋል። ግሩነርም ዴቪድ ብዙ ምግብና ባሩድ ስለነበረው ተስማማ። ከዛም ከመምሸቱ በፊት ሁለቱም የቀሩትን ቁሳቁሶች ተሸክመው ወደ ላይትሃውሱ ተመለሱ። በዚያም ምሽት በሰላም ተኙ። በማግስቱም ጠዋት ዴቪድ የቆሰለውን እጁን የሆነ ነገር ሲልሰው ተሰማው። ሲነቃ ደነገጠ። ፍጡሩ ቁስሉን ላሰውና ሙሉ በሙሉ ድኖ ነበር። ዴቪድም ባየው ነገር ተገረመ። ከዛም ከግሩነር ስለ ፍጡሩ የበለጠ ማወቅና ለዓለም ማሳየት ፈልጓል። ዴቪድም የዚህን ፍጡር ሚስጥር ከገለጹ እሱም ግሩነርም ሀብታምና ታዋቂ ሊሆኑ እንደሚችሉ አሰበ። ነገር ግን ግሩነር ያንን አልፈለገም። ደሴቷን በፍጹም መልቀቅ አይፈልግም። በዓለም ላይ ቤተሰብም ሆነ ማንም አልነበረውም። ለሱ ይህች ደሴት ፍጹም ነበረች። የፈለገውን ነገር ለማድረግ ንጉስ እንደሆነ ተሰምቶት ነበር። ለዚህም ነው በደሴቷ ላይ በብዙ ቦታዎች ግሩነር የዚህ ቦታ ንጉስ ነው ብሎ የጻፈው። ዴቪድም እንዲህ አለ። የተለየ ፍጡር ለግሩነር ለምን ምንም ልዩ ትርጉም እንዳልሰጠው ሊገባው አልቻለም። ከዚያም ግሩነር ከረጅም ጊዜ በፊት የፍጡሯን ሕይወት አንድ ጊዜ አድኖ ነበር። ትንሽ እያለችም በአሳ ማጥመጃ መረብ ውስጥ ተይዛ ነበር። ከዚያን ቀን ጀምሮ ከግሩነር ጋር ቆይታ የፈለገውን ሁሉ ታደርግለን ነበር። ግሩነር ግን ጨካኝ ሰው ነበር። ፍጡሯም ክፉኛ ይቀጣት ነበር። በየቀኑም የግብረ ስጋ ግንኙነት እንድትፈጽም ያስገድዳታል። ፍጡሯም አንድ ጊዜ እንዳጠቃችውና በምላሹም ክፉኛ ስለቀጣት ከዚያ በኋላ ራሷን እንደ ባሪያው ማየት እንደጀመረች ለዴቪድ ነገረችው። ከዚያም ግሩነር ፍጥረታቱ በየሌሊቱ ከባህር ለምን እንደሚወጡ አስረዳው። ጓደኛቸውን ለማዳንና መልሰው ለመውሰድ ነበር የሚመጡት። ነገር ግን ግሩነር ይህን ማድረግ አልፈለገም። ፍጥረታቱም በቀን ማጥቃት አይችሉም፣ ምክንያቱም የፀሐይ ብርሃን ቆዳቸውን ያቃጥለዋል ብሎ ነገረው። ዴቪድም ይህንን ሁሉ ሲሰማ በደሴቷ ላይ መቆየት አልፈለገም። እናም በሆነ መንገድ ማምለጥ ፈለገ። በዚያም ምሽት ግሩነር ፍጥረታቱ በማንኛውም ቅጽበት ሊያጠቁት ስለሚችሉ እንዲዘጋጅ ነገረው። ከዚያም
ከዚያም ግሩነር የላይትሃውሱን ብርሃን አበራው። ብዙም ሳይቆይ እጅግ በጣም ብዙ ፍጥረታት ከባህር ወጥተው ወደ መብራት ሃውሱ መንቀሳቀስ ጀመሩ። ግሩነርም ያለማቋረጥ ይተኩስባቸው ነበር። ዴቪድ ግን በጣም ፈርቶ ነበር። እናም ወደ ላይትሃውሱ ውስጥ ሮጦ በመግባት በአንድ ጥግ ላይ በጸጥታ ተቀመጠ። ከጥቂት ጊዜ በኋላም ራሱን ሳተ። ግሩነርም ሌሊቱን ሙሉ ፍጥረታቱን ብቻውን ተዋጋ። በማግስቱም ጠዋት ግሩነር ዴቪድን ለማንቃት በንዴት ፊቱ ላይ ውሃ ደፋበት። ለዴቪድም በህይወት መቆየት ከፈለገ እነዚህን ፍጥረታት መዋጋትና መግደል አለብህ፣ ካልሆነ ከላይትሃውሱ አስወጥቼ እጥልሃለሁ አለው። በተጨማሪም እኔን መታዘዝ አለብህ፣ በየቀኑ ውሃ አምጣ፣ የላይትሃውሱንም ስራዎች ስራ እና ማታ ከኔ ጋር ጠብቅ አለው። ዴቪድም ሌላ ምርጫ አልነበረውም። ስለዚህ ግሩነር ያዘዘውን ሁሉ ለማድረግ ተገደደ። የግሩነርን ትዕዛዝ መከተል ጀመረ። ነገር ግን ዴቪድ የሚጠላው አንድ ነገር ነበር። ግሩነር በየቀኑ ሴቷን ፍጡር በተለያዩ መንገዶች ያሰቃያት ነበር። ምሽትም ላይ እንደገና የጥበቃ ጊዜ ሲደርስ ፍጥረታቱ ከባህር ወጡ። በዚህ ጊዜ ዴቪድ አልፈራም። መሳሪያውን አንስቶ መተኮስ ጀመረ። ግሩነር ግን አልረዳውም። በምላሹም ዴቪድን ከመብራት ሃውሱ ውጪ ቆልፎ በጸጥታ ውስጥ ተቀመጠ። እሱም ዴቪድ ፍጥረታቱን በራሱ መዋጋት እንዲማር ፈልጎ ነበር። ዴቪድም ሌሊቱን ሙሉ ፍጥረታቱን ተዋጋ። ጠዋት ላይ ግሩነር በሩን ሲከፍት ዴቪድ በደም ተሸፍኖ ውጪ ተቀምጦ አየው። አሁን ግን ዴቪድ እንዴት እንደሚዋጋቸው ተምሮ ነበር። ከዛን ቀን ጀምሮ የዴቪድ ህይወት ተቀየረ። ማታ ማታ ፍጥረታቱን ይዋጋል፣ ቀን ደግሞ የግሩነርን የላይትሃውስ ስራዎች በሙሉ ይሰራ ነበር። ለዴቪድ ደሴቷ እንደ እስር ቤት ሆናበታለች። መቼ ነፃ ወጥቶ ይህንን ቦታ እንደሚለቅ ሁልጊዜ ያስብ ነበር። ጊዜ ያለፈም ሲሄድ ዴቪድ ከሴቷ ፍጡር ጋር እንግዳ የሆነ ግንኙነት መሰማት ጀመረው። ለሷ አዘነላት። ከራሱ ወገንም የመለየትን ህመም ተረድቷል። ዴቪድም አናሪየስ የሚል ስም ለፍጡሯ አወጣላት። ቀናት አለፉና ብዙም ሳይቆይ ዴቪድ ፍጥረታቱ ጥቃታቸውን እንደቀነሱ አስተዋለ። ምናልባትም በክረምት ወደ ሌላ ቦታ ሄደው ይሆናል ወይም መዋጋት ምንም ትርጉም እንደሌለው ተረድተው ይሆናል ብሎ አሰበ። ግሩነር ግን ይህ እውነት እንዳልሆነ ነገረው። ፍጥረታቱ ቁጥራቸውን እየጨመሩ ብቻ ነበር፣ እንደገና ያጠቃሉ፣ እናም የባሰ ይሆናል አለው። ጥቂት ተጨማሪ ቀናት አለፉ። አንድ ምሽት ከእራት በኋላ ዴቪድ እና ግሩነር ጊዜ ለማሳለፍ ቼዝ መጫወት ጀመሩ። ነገር ግን ግሩነር ትልቅ ስህተት ሰራ። በጨዋታውም በጣም ከመመሰጣቸው የተነሳ የላይትሃውሱን ብርሃን ማብራት ረሱ። በጨለማው ምክንያትም ፍጥረታቱ አጠቋቸው። በዚህ ጊዜ ቁጥራቸው በጣም ብዙ ስለነበር ሁለቱ ሰዎች እንኳን አብረው ለረጅም ጊዜ መዋጋት አልቻሉም። ምንም ዝግጁ የሆነ እቅድም አልነበራቸውም። የዴቪድም ጥይቶች ሊያልቁ ተቃርበው ነበር። ራሱንም ለማዳን ሲሮጥ ዴቪድ በሆነ መንገድ የመብራት ሃውሱ ጫፍ ላይ ደረሰ። ግሩነር ግን ክፉኛ ቆስሎ ነበር። እግሩ በፍጥረታቱ ክፉኛ ተጎድቶ ነበር። ለሁለቱም መጨረሻቸው የመጣ ይመስል ነበር። ነገር ግን ጠዋት ሆነ። ፀሐይ ስትወጣ ፍጥረታቱ የመብራት ሃውሱን ለቀው ወደ ባህሩ ተመለሱ። ፀሐይዋ ስታበራ አናሪየስ ቀርባ የግሩነርን ቁስል ለማዳን ሞከረች። አሁን ግን ዴቪድ ይህንን ከፍጥረታቱ ጋር የሚደረገውን ውጊያ ማሸነፍ እንደማይችል ተረድቷል። ጥይቶቹ ሊያልቁ ተቃርበው ነበር። እናም በተጨማሪ ለረጅም ጊዜ የሚበቃ ምግብም አልነበረውም። በማግስቱም ዴቪድ ከላይትሃውሱ ውጪ ሲራመድ በሩቅ አንዲት መርከብ አየ። በፍጥነትም ወደ ውስጥ ሮጦ የምልክት መስጫውን ሽጉጥ ይዞ መርከቧን ሊጠቁም ሲል ግሩነር በመምጣት አስቆመው። ግሩነር ዴቪድ ደሴቷን ለቆ እንዲሄድ አልፈለገም። በዚያች ቅጽበት አናሪየስ ዴቪድን ለመጠበቅ በመሞከር ግሩነርን አጠቃችው። እሷ እንዲያመልጥ ትፈልግ ነበር። ግሩነር ግን ማንም እንዲሄድ አልፈለገም። ለረጅም ጊዜ ብቻውን ከቆየ በኋላ አሁን የሚያናግረው ሰው ዴቪድን አግኝቷል። ዴቪድ ከሄደ ለዓለም ስለ ግሩነርና አናሪየስ ይናገራል። ለዚህም ነው ግሩነር በቻለው አቅም እሱን ለማስቆም የታገለው። ከዚያም ቀስ በቀስ መርከቧ በዴቪድ አይን ፊት ወደ ባህር ውስጥ ጠፋች። እሱም ተስፋ ይቆርጣል። ቀናቶች አለፉ። ግሩነር ዴቪድንና አናሪየስን ክፉኛ ያሰቃያቸው ጀመር። በተለይ ዴቪድ የሚጠላውን አናሪየስን ይደበድባት ነበር። አንድ ቀን ዴቪድ ከአሳ አጥንት ትንሽ የአሻንጉሊት ጀልባ ሰርቶ ለአናሪየስ በስጦታ መልክ ሰጣት። አናሪየስ ስታየው ዴቪድን ወደ አንድ የተደበቀ የደሴቷ ክፍል ወሰደችው። እዚያም እውነተኛ ጀልባ ተቀምጦ ነበር። ዴቪድም ስለዚህ ጉዳይ ግሩነርን ሲጠይቀው ግሩነር ስለ ጀልባው አስቀድሞ እንደሚያውቅ ይነግረዋል። አንዳንድ ሰዎች ራሳቸውን ለማዳን ወደ ደሴቷ መጥተው እንደነበር፣ ነገር ግን አንዳቸውም እስከ ጧት ድረስ በህይወት እንዳልተረፉ አስረዳው። ፍጥረታቱ ሁሉንም ገድለዋቸዋል። በጥይት የተሞላውን መርከባቸው በማዕበል ጊዜ በደሴቷ አቅራቢያ ሰጥሞ እንደነበር ነገረው።
ይህንንም ሲሰማ ዴቪድ አንድ ሐሳብ መጣለት። የዋና ልብስ የሚመስል ነገር ነበረው። ከኛም አንዱ ልብሱን ለብሶ መርከብ ወደ ሰጠመበት ቦታ ከሄደ ምናልባት ጥይቶችን ወይም ዳይናማይት ልናገኝ እንችላለን። ከዚያም ፍጥረታቱን ለመዋጋት ቀላል ይሆናል አለ። ግሩነር ግን እምቢ አለ። ያንን አደጋ መውሰድ አልፈለገም። ዴቪድ ግን ለመሞከር ሕይወቱን አደጋ ላይ ለመጣል ዝግጁ ነበር። ከዛም ጥቂት ቀናት አለፉ። በዚያ ጊዜ ዴቪድና አናሪየስ ይበልጥ ተቀራረቡ። ዴቪድ እሷን መውደድ ጀመረ። እናም በመካከላቸው ጥልቅ ግንኙነት ተፈጠረ። ግሩነርም በድብቅ አብረው ሲሆኑ አያቸው። ቅናት ተሰማውና አናሪየስ ከሱ ልትወሰድበት እንደምትችል አሰበ። ከዛም ዴቪድ መወገድ እንዳለበት ወሰነ። በማግስቱም በሚያስገርም ሁኔታ ግሩነር የዴቪድን እቅድ ለመስማት ተስማማ። ለዴቪድም የዋና ልብሱን ትለብሳለህ፣ ወደ ውሃው ገብተህ ፈንጂውን ትሰበስባለህ፣ ከዚያም እኔ በጀልባው ወደ ላይ ጎትተሃለሁ አለው። የግሩነር እውነተኛ እቅድ ግን የተለየ ነበር። ዴቪድ የፈንጂ ሳጥኖቹን ከባህር እንዲያወጣና ከዚያም ፍጥረታቱ እንዲገሉት እዚያው ሊተወው ፈልጎ ነበር። በዚህ መንገድ ግሩነር ፈንጂዎቹን ያገኛል። አናሪየስም እንደገና የሱ ባሪያ ትሆናለች። ከዚያም ሁለቱም ጀልባው ወደ ሰጠመበት ቦታ ሄዱ። ዴቪድ የዋና ልብሱን ለብሶ ወደ ባህር ውስጥ ገባ። ዙሪያውን ሲመለከት መርከቡ ሙሉ በሙሉ እንደወደመ አየ። እንደ ድል ሆኖ ግን አንዳንድ የፈንጂ ሳጥኖችን አገኘ። ነገር ግን በድንገት ጥቂት ፍጥረታት ታዩ። እነሱን ሲያይ ዴቪድ ፈርቶ ወደቀ። ምክንያቱም የዋና ልብሱ በጣም ከባድ ነበር። እናም በትክክል መንቀሳቀስ አልቻለም። እንዲሁም ለግሩነር እርዳታ ምልክት መስጠት አልቻለም። ግሩነርም ፍጥረታቱ ዴቪድን እንደገደሉት አሰበ። ነገር ግን እነሱ የፍጥረታቱ ሁለት ትንንሽ ልጆች ብቻ ነበሩ። ዴቪድም ያለውን አቅም ሰብስቦ የዋና ልብሱን አውልቆ ማምለጥ ቻለ። ከዚያም በኋላ ዴቪድና ግሩነር ፈንጂዎችን መቅበር ጀመሩ። በሚቀጥለውም ጥቃት ሁሉንም ፍጥረታት በአንድ ጊዜ መግደል እንዲችሉ በማሰብ በላይታውሱ ዙሪያ ፈንጂዎችን በሁለት መስመር አስቀመጡ። ጥቂት ወራት አለፉ። እናም የበረዶ ወቅት መጣ። ነገር ግን እንደገና ፍጥረታቱ ጠፉ። በድንገት ጥቃቶቹ ቆሙ። ስለ ወጥመዶቹም ያውቁ ይመስል ነበር። ግሩነርም አናሪየስም ፍጥረታቱን እንድጠራቸው አሰበ። ከዚያም እሷን ማሰቃየት ጀመረ። ዴቪድ ግን አስቆመው። በመጨረሻም ሁለቱም አዲስ እቅድ አወጡ። የመብራት ሀውሱን ዋና በር ክፍት ለማድረግ ወሰኑ። ሐሳባቸው ፍጥረታቱ ወደ ውስጥ ሲገቡ በፈንጅ እንደሚያፈነዷቸው ነበር። ዴቪድም ብልሃቱን ተጠቅሞ አናሪየስን ከላይት ሀውሱ ጫፍ ላይ እንድትጮህ ነገራት። ድምጿን ሲሰሙ ሁሉም ፍጥረታት ተናደዱ። ዋናው በር ክፍት መሆኑን ሲያዩ አናሪየስን ነፃ ለማውጣት እድላቸው ይህ እንደሆነ አሰቡ። ነገር ግን በእውነቱ ወጥመድ ነበር። ብዙም ሳይቆይ ፍጥረታቱ ከባህር ወጥተው በቀጥታ ወደ ዋናው በር አመሩ። ከዛም አንዱ ዴቪድን እንዳጠቃው በጀግንነት መልሶ ተዋግቶ ሕይወቱን አዳነ። ይህም በእንዲህ እንዳለ ሁሉም ፍጥረታት ላይታውሱ ጋር ሲደርሱ ግሩነር የፈንጂ ማፈንጃውን ተጫነ። ነገር ግን ምንም አልተፈጠረም። ፍንዳታው አልተሳካም። ምክንያቱም ዴቪድ ቀደም ብሎ ግንኙነቱን አቋርጦት ነበር። ግሩነርም እንደገና ማስተካከል እንደነበረበት ረስቶት ነበር። ከዛም ዴቪድ በፍጥነት ወደ ላይ ሮጦ የፈንጂውን ሽቦዎች ማስተካከል ጀመረ። በዚያን ጊዜ ፍጥረታቱ አስቀድመው ላይታውሱን እየወጡ ነበር። ግሩነርም እነሱን ለማስቆም ብቻውን ተዋጋቸው። ዴቪድም ግንኙነቱን እንደጨረሰ የመጀመሪያውን ፈንጂ ፈነዳ። ብዙ ፍጥረታትም በፍንዳታው ሞቱ። ነገር ግን አሁንም ብዙዎቹ ላይታውሱን ለማጥቃት ቀርተው ነበር። ስለዚህም ግሩነር ሁለተኛውን ፈንጂ ፈነዳ። ከፍተኛው ፍንዳታም ዴቪድንና ግሩነርን ራሳቸውን እንዲስቱ አደረጋቸው። በማግስቱም ጠዋት ሲነቁ አናሪየስ እንደጠፋች አዩ። በፍንዳታው ምክንያት የሞቱ ፍጥረታት በሁሉም ቦታ ተኝተው ነበር። ግሩነር አሁንም በሕይወት የነበሩትን የቆሰሉትን እየገደለ ይገኛል። ከዚያም ዴቪድ ከአንዱ ፍጥረት አንገት ላይ የአንገት ሐብል አስተዋለ። ያንን ፍጡርም በስቃይ ውስጥ ሲያየው ዴቪድ አዘነ። ስህተት እንደሰራም ተረዳ። ሁልጊዜ ጭራቆች ናቸው ብሎ የሚያስባቸው ፍጥረታት ልክ እንደ ሰዎች ሕይወት ያላቸው ፍጡራን ነበሩ። ብቸኛው ልዩነት መናገር አለመቻላቸው ብቻ ነበር። ለግሩነር ግን ይህ እውነት ምንም አልነበረም። ከዚያ ቀን በኋላ ፍጥረታቱ ዳግም አላጠቁም። ነገር ግን አሁንም በየሌሊቱ ከባህር ዳርቻው የለቅሶ ድምጽ ይሰማ ነበር። ዴቪድም ምን ያህል ውድመት እንዳደረሰ ተገነዘበ። በጣም ብዙ ቤተሰቦች እንደፈረሱ፣ በጣም ብዙ ልጆች አባቶቻቸውን እንዳጡ። እናም ዴቪድ በሰራው ስራ ተጸጸተ። በማግስቱ ዴቪድ በባህር ውስጥ የእነዚያን ፍጥረታት አንዳንድ ትናንሽ ልጆች አየ። ቤተሰቦቻቸውን ያጡት ሕፃናት ነበሩ። ከዛም ዴቪድ በድንጋይ ክብ ሰርቶ ትንሿን ያሻንጉሊት ጀልባ መሃል ላይ አስቀመጠ። አናሪየስም አይታው ትመለሳለች ብሎ ተስፋ አድርጎ ነበር። ለብዙ ሰዓታትም ጠበቀ። ነገር ግን አናሪየስ አልተመለሰችም። በማግስቱም ጠዋት ዴቪድ ሲነቃ ግሩነርን ተኝቶ አየው። ከጎኑም አንዳንድ አሮጌ ዕቃዎች ነበሩ።
ከነሱ መካከል ፎቶ ነበር። ዴቪድም ሲመለከተው ደነገጠ። በፎቶ ላይ ያለችው ሴት በመጀመሪያው ቀን በመኮንን ሮበርት ማስታወሻ ደብተር ውስጥ ያያት ሴት ነበረች። በፎቶም ላይ ከግሩነር ጋር ቆማ ነበር። ያን ጊዜም ዴቪድ እውነቱን ተረዳው። ከአንድ ዓመትም በፊት የመጣው መኮንን ሮበርት እንዳልሞተ፣ ማንነቱን ቀይሮ ግሩነር መሆኑን ተረዳ። ስሙንም የቀየረው ደሴቲቷን ፈጽሞ መልቀቅ ስላልፈለገ ነበር። ይህንንም ካወቀ በኋላ ዴቪድም ከደሴቷ መቼም እንደማያመልጥ በመረዳት ያለውን ተስፋ በሙሉ አጣ። በማግስቱ ምሽት ላይ ዴቪድ ወደ ባህር ዳርቻው ሲሄድ በድንጋይ ክበብ ውስጥ ያስቀመጠው ትንሽ አሻንጉሊት ጀልባ እንደሌለ አስተዋለ። ከዛም አንድ ትንሽ የፍጡራኑ ልጅ ያንን ጀልባ በእጁ ይዞ አየ። ዴቪድም መዋጋት እንደማይፈልግ ለማሳየት በእጁ የያዘውን የሚቃጠል እንጨት ወደ ክበቡ መሃል ወረወረው። ሰላም መፍጠርና ጓደኛ መሆንም ፈልጎ ነበር። ከጥቂት ጊዜ በኋላም አናሪየስ ከባህሩ ሞገዶች ወጣች። ከኋላዋም ሙሉ የፍጥረታቱን ቡድን ታዩ። በዚህ ጊዜ አንዳቸውም ዴቪድን አላጠቁትም። እነሱም ሰላም ይፈልጉ ነበር። ብቸኛ ምኞታቸውም ለልጆቻቸው አስተማማኝ ቦታ ማግኘት ነበር። ነገር ግን በድንገት ግሩነር ሽጉጥ በእጁ ይዞ ደረሰ። ግሩነር ሰላም ከተፈጠረ ኃይሉን እንደሚያጣ ያስብ ነበር። ዴቪድም እነዚህ ፍጥረታት ከእንግዲህ መዋጋት እንደማይፈልጉ ሊያስረዳው ሞከረ። ግሩነር ግን ለመስማት ፈቃደኛ አልነበረም። ወደሱም እንድትመለስ እያዘዛት በአናሪየስ ላይ ጮኸ። ነገር ግን ለመጀመሪያ ጊዜ አናሪየስ አልታዘዝም አለችው። ከእንግዲህም የእሱ አገልጋይ አይደለችም። ይህንንም ሲያይ ግሩነር በደሴቷ ላይ ያለውን ኃይሉን በሙሉ እንዳጣ ተሰማው። ማንም ትዕዛዙን ስለማይከተል ውስጡ ደካማነት ተሰማው። በንዴትም ወደ መብራት ሀውሱ ተመለሰ። ዴቪድ ምናልባት አሁን ግሩነር እያንዳንዱ ፍጡር ነፃነት እንደሚፈልግ እንደተረዳ አስቦ ነበር፣ ማንም በባርነት መኖር እንደማይፈልግ። ግሩነር ግን የንጉስነት ኃይሉን መተው አልፈለገም። ላይት ሀውሱም ጋር እንደደረሰ የምልክት ሽጉጥ ተኮሰ። ምልክቱም ከአንዱ ፍጡር ልጅ ላይ አርፎ ልጁ ወዲያው ሞተ። ሌሎቹ ፍጥረታት በሙሉ በፍርሃት ሸሹ። አናሪየስም በዴቪድ ላይ የነበራትን እምነት አጣች። በንዴት የተሞላውም ዴቪድ ግሩነርን ለመጋፈጥ ወደ ላይት ሀውሱ ሮጠ። ይህን ለምን አደረክ? እነሱ ሰላም ብቻ ነበር የፈለጉት ሲልም ጮኸበት። ከዚያም ዴቪድ ከሱ ጋር መታገል ጀመረ። ግሩነርም በንዴት ውስጥ ስለነበር ዴቪድን ለመግደል የብረት ዘንግ አነሳ። በዚያች ቅጽበት ዴቪድ በእውነተኛ ስሙ አቁም ሮበርት፣ አንተ ነፍሰ ገዳይ አይደለህም ሲል ጮኸበት። ይህንንም ሲሰማ ግሩነር ወዲያውኑ ቆመ። እውነታው ሮበርት እንደዚህ አይነት ጨካኝ ሰው ፈጽሞ አልነበረም። ነገር ግን ወደ ደሴቷ ከመጣ በኋላ አእምሮ ደክሞ ነበር። ብቸኝነት፣ የሚስቱ ሞት እና ጥልቅ ሐዘን ለውጠውት ነበር። እሱ ገዳይ አልነበረም። በአንድ ወቅት ጥሩ ሰው ነበር። ግሩነር በመጨረሻ ፍጥረታቱ ፈጽሞ መዋጋት እንደማይፈልጉ ተረዳ። እሱ የገደላቸው ኃያልነት እንዲሰማው ብቻ ነበር። አሁን ስህተቱን ተገነዘበ። ከዚያም ራሱን ለፍጥረታቱ አሳልፎ ሰጠ እና በቅጽበት ገደሉት። ዴቪድም ራሱን በመብራት ሀውስ ውስጥ ቆለፈ። ጊዜ አለፈ። ከአንድ ዓመት በኋላ አንድ የመንግስት መኮንን ከአዲስ የአየር ንብረት መኮንን ጋር ወደ ደሴቷ ደረሰ። አሁን አዲሱ የአየር ንብረት መኮንን በዚያች ደሴት ላይ ያለውን የአየር ሁኔታ የመከታተል ኃላፊነት መውሰድ ነበረበት። ካፒቴኑም ዴቪድን ስለ መጨረሻው መኮንን ሲጠይቀው ዴቪድ ወደ ባህር ገብቶ እንዳልተመለሰ ተመሳሳይ መልስ ሰጠ። አዲሱ መኮንንም ዴቪድ እውነትም ግሩነር እንደሆነ አስቦ ነበር። ከዚያም ዴቪድ በጸጥታ ወደ ሰገነቱ ሄዶ ምንም ሳይናገር እዚያ ቆመ። እንደ ግሩነር እሱም ደሴቷን መልቀቅ አልፈለገም። ይህ በእንዲህ እንዳለ አናሪየስ ከቤተሰቧ ጋር ደስተኛ ነበረች። ከእንግዲህ እንደ ግሩነር የሚፈሩት ሰው የለም። አሁን በደሴቷም ሆነ በባህር ውስጥ በነፃነት መኖር ይችላሉ። የዛሬ ፊልም ዳሰሳችን ይህንን ይመስል ነበረ። በቀጣይ ጊዜ እስከምንገናኝ ድረስ ሰላም ቆዩን።